እግዚአብሔር ሆይ ተመስገን። ክብርና ምስጋና ላንተ ይሁን። ሌሊቱን ጠብቀህ የሌሊቱን ስቃይ ያሳልፈህ ለዚህ ለብርሃን ዕለት ስለምታውለን ስለምታሳየንም ስራህ ድንቅ ነው። ጌታዬ እኔ ባሪያ አለማመኔን እርዳው። በክርስቶስ ኢየሱስ ከቅዱሳን በረከት ጸጋ እንዳይለየኝ ጸጋህ ከኔ አይለይ። እኔንም ወገኖቼንም ምሕረት አድርግ። ምድራችንንም ባርክ። ምድራችን የተባረከች ሆና ከእያንዳንዱ ስራ እንዳንቀር ከመልካም ስራ እንዳንቀር ከእያንዳንዱ ጎን በእርዳታ መንፈስ እጅ እግራችን በስራ እንዲጠመድ በመልካም ነገር እንድንጓደድ እርዳን። የጎደለንን ሙላ። እስካሁን ድረስ የጎደለን ነገር በእኛ የለም። እኛ ግን እናጎልብሃለን። ትእዛዝህን እናፈርሳለን። በመንገድህ አንሄድም። ቃልህን አናከብርም። በደለኞች ነን። እግዚአብሔር ሆይ ስጋ ለባሽ ስለሆን ስጋ ለባሽ ሁሉ ደካማ ነው ብለህ በተናገርከው ቃል አንተ ግን ቸር ነህና ምሕረትህ ስለሚያኖረን አምላኬ ሆይ አመሰግንሃለሁ። አምላኬ ሆይ ክብርና ምስጋና ላንተ ይሁን። ቸርነትህ፣ በጎነትህ፣ ፍቅርህ፣ አንድነትህ አይለይ። በዚህ ወራት ውስጥ በዚህ በክረምት ወራት ውስጥ የወረርሽኝ በሽታ ሆኖ ንፍሮ ጉንፋን ወረርሽኝ ተውሳክ ሆነው የሚመጡ የበሽታ አካላት ሁሉ በሕያው ቃልህ በልጅ በአማኑኤል በክርስቶስ ኢየሱስ ከምድራችን ላይ ከሰውነታችን ላይ ከአእምሯችን ላይ ከልቦናችን ላይ የራቀ የወደቀ የደቀቀ ይሁንልን። በመልካም ተኝተን በመልካም እንድንነሳ አቤቱ ጌታ ሆይ ተመስገን ብለን ስምህን እንድናመሰግን እርዳን። የሚያስፈልገን በጎነት ብቻ ነው ጌታ ሆይ። ከእህቶቼም ከወንድሞቼም ከውጭ ሀገር ካሉ በቅርብ ሀገር ካሉት ሁሉ እያንዳንዳችን በቅንነት በመልካምነት እንድንሰማራ እርዳን። በእያንዳንዱ ችግራችን ላይ ሀሳባችን ሁሉ አንተ አለማመናችን እርዳው። በጎደለ ነገር ሁሉ አንተ ሙላ። አንተ ሞይ ነህ። አንተ ሙሉ ነህ። እግዚአብሔር ብርሃን ስለሆንክ አሁንም የብርሃን አምላክ ከኛ አይለይ። እግዚአብሔር ሆይ ተመስገን። አመሰግንሃለሁ። ክብር ላንተ ይሁን።